ከ15 ዓመት ስደት እስከ ዱባይ ቅንጦት የብሩክታዊት ሽመልስ ድብቅ ታሪክና በሰይፉ ሾው ላይ የተቀሰቀሰው አዲሱ ውዝግብ በ16 ዓመቴ ከቤት ስጠፋ አዲስ አበባ ላይ የሚያሳድረኝ አልነበረም። ዛሬ ግን ልደቴን በሲሸልስና በዱባይ የማከብረው በምክንያት ነው በሚል የሰጠችው ቃለ ምልልስ መላውን የማህበራዊ ሚዲያ እያነጋገረ ነው። እርቦኛል የሚሉ የፊልም ባለሙያዎች ባሉበት የሙያ ዘርፍ ውስጥ ልደቴን የማከብረው ዱባይና ሲሸልስ ነው የሚሉ አልጠፉም። ባለፈው ሳምንት በከባድ የዲስክ መንሸራተት ህመምና በገንዘብ እጥረት ወደ ስራው በራይድ እየከፈለ የሚመላለሰውና ራበኝ በማለት ስራ ለማቆም የተገደደውን ታላቁን ተዋናይ ዳንኤል አሸናፊን ወይም ዳኒ ጢሞን ያስተናገደው ቃለ መጠይቅ በትናንትናው ዕለት ግን የብዙዎችን ጆሮ ጭው ያደረገ ነገር ተሰምቷል። ለተወሰኑ ዓመታት ብቻ ፊልም ላይ የምናውቃት ብሩክታዊት ልደቴን የማከብረው በዱባይና በሲሸልስ ነው ማለቷ እያነጋገረ ነው። ይህች ወጣት ተዋናዊት ከ1 ሚሊዮን በላይ የኢንስታግራም ተከታይ ያላት የፊልም ባለሙያ ናት። የምትሰጣቸው ቃለ ምልልሶች በብዙዎች ዘንድ ተቀባይነትን አያገኙም። አንድ የሙያ ዘርፍ ውስጥ እየሰሩ ልዩነቱን ለምን ሰፋ? አንዱ ልደቱን በዱባይና ሲሸልስ ያከብራል፣ ሌላው ደግሞ የምበላው አጣው ይላል ለምን የሚሉ ድምጾች በርክተዋል። ብሩክታዊት የሰይፉ ሾው እንግዳ ፕሮግራም ላይ ቃለ መጠይቅ የሰጠችው ዲዛይነሮቹ የተሰኘ አዲስ የኢቢኤስ ተከታታይ ድራማ ላይ በመሪ ተዋናይነት በመሳተፏ ነው ተብሏል። ከ7 ዓመታት በፊት የ20 ዓመት ወጣት ሆና ሳለ ሰይፉ ላይ ቀርባ ነበር። የጊዜውን ሩጫ በማስታወስ ዛሬ በሳልና አስተዋይ መሆኗን ትናገራለች። ቀጥላ ቀደም ሲል የነበራትን የቬሎ ቤት ቢዝነስ ሰዎች አሁን እየተፋቱ ስለሆነ የሚጋባ ጠፋ በሚል ቀልድ የታጀበ ምላሽ ለጊዜው በመዝጋት አልፈዋለች። ከ1 ሚሊዮን በላይ ተከታይ ያላት ይህች አርቲስት በተከታዮቿ እንዳዘነች ትናገራለች። ከ4 ዓመታት በፊት ከ1 ሚሊዮን በላይ ተከታይ ማፍራቷን ተናግራ ፎሎ ያደረጓት ሰዎች ባልታወቀ ምክንያት መልሰው አንፎሎ ያደርጉኛል ትላለች። ይህች አርቲስት ሰርተዋለች በተባለችው የከንፈር ሰርጀሪ ምክንያት ሶሻል ሚዲያ ላይ በየዕለቱ በሚጻፉባት ኮሜንቶች ዙሪያ ስትጠየቅ የሰጠችው ምላሽ አስገራሚ ነበር። እስካሁን ምንም የተሰራ ነገር የለም፣ በተፈጥሮ የተሰራ ነው። ነገር ግን ወደፊት እድሜ ከፍ እያለ ሲሄድ ከንፈሬ እየሟሸሸ ከመጣ አስነፋዋለሁ ስትል በሶሻል ሚዲያ የሚሰጡትን ወሬዎች አጣጥላቸዋለች። አንጸባራቂው የኢንስታግራም ህይወት ጀርባ ሚሊዮኖችን ያስለቀሰ የ12 ዓመት ሚስጥር። ብዙዎች ብሩክታዊት ሽመልስን የሚያውቋት በቅንጦት ህይወቷና በውበቷ ነው። ነገር ግን ዛሬ በሰይፉ የኢቢኤስ መድረክ ላይ የተገለጠው እውነት መላውን የሶሻል ሚዲያ አስለቅሷል። ሁሉም ሰው ሊሰማው የሚገባ የደግነትና የህሉና ታሪክ። ከዛሬ 12 ዓመት በፊት የ15 ዓመት ታዳጊዋ ብሩክታዊት በግል ምክንያት ከሐዋሳ ከተማ ብቻዋን በባስ ጠፍታ አዲስ አበባ ትገባለች። የምትሄድበት የምታድርበትና የምታውቀው ዘመድ የሌላት ይህች ታዳጊ በአዲስ አበባ ጎዳናዎች ላይ በከፍተኛ ፍርሃት ውስጥ ሆና ስታለቅስ አንድ ያልተጠበቀ መልአክ ከፊቷ ይቆማል። ከሐዋሳ ቀብር አስቀብራ ስትመለስ የነበረች አንዲት ደግ ሴት የልጅቷን ማልቀስ አይታ ወደ እርሷ በመጠጋት የምታድሪበት ቦታ አለሽ ስትል ትጠይቃታለች። ይህች መልካም ሴት መጠለያ የሌላትን ታዳጊ ይዛ ወደ ልደታ አካባቢ ወደሚገኘው ቤቷ ትወስዳታለች። በወቅቱ የ4 እና የ5 ዓመት ልጅ ከነበረችው ሰምሃር ከተባለች ታዳጊ ልጇ ጋር ብሩክታዊትን ለ1 ሳምንት ሙሉ በፍቅርና በደግነት ታሳድራታለች። በመጨረሻም በጥሩ ምክር አግባብታ ወደ ቤተሰቦቿ በሰላም እንድትመለስ ታደርጋታለች። ዛሬ ላይ ብሩክታዊት ያችን የህይወቷን ታዳጊ ሴት እና ልጇን ሰምሃርን በይፋ እየፈለገቻቸው እንደሆነ ትናገራለች። የዚች ሰው ደግነት መላውን የማህበራዊ ሚዲያ ተከታታይ በአንድ ቃል ያነጋገረና ዛሬም ደግነት እንዳልጠፋ ያሳየችበት ክስተት ነበር። ከሐዋሳ ከቤቷ ወጥታ ትልቅ ችግር ሊደርስባት የነበረችውን የዛሬዋን እንግዳ የታደገችው መልካም ሴት ፈጣሪ አብዝቶ ይባርክሽ፣ ልጅሽንም ለቁም ነገር ያብቃልሽ። ሰይፉ የሰምሃርንን እናትና ልጇን አጠያይቀህ አቅርብላት። ሾው ላይ በጣም መመስገን አለባት። ከትልቅ አደጋ ነው የታደገቻት የሚሉ አዎንታዊ አስተያየቶች ተሰጥተዋል። ብሩክታዊት ዛሬ ላይ ቆማ ያንን ክስተት ስታስበው እግዚአብሔር የላክልኝ መልአክ ናት፣ እሷ ባትኖር ኖሮ ዛሬ እዚህ መድረክ ላይ የምታዩኝ ብሩክታዊት አልሆነም ነበር ስትል በአደባባይ ምስጋናዋን አቅርባለች። አሁን ላይ የሰምሃር እናት ይህንን ፕሮግራም የምታይ ከሆነ ብሩክታዊት አጥብቃን እንደምትፈልጋት መልእክቷን አስተላልፋለች። ያችን ታዳጊ ከከባድ አደጋ ያዳነችውን ደግ ሴት ፈጣሪ አብዝቶ ይባርካት፣ ልጇንም ለቁም ነገር ያብቃላት። ሰይፉ የሰምሃርን እናት አፈላልገሽ ሾው ላይ አቅርብላት።
በአደባባይ ልታመሰግናት ይገባል የሚሉ አዎንታዊ አስተያየቶች ተሰጥተዋል። ብሩክታዊት ዛሬ ላይ ቆማ ያንን ክስተት ስታስበው እሷ ለኔ እግዚአብሔር የላክልኝ መልአክ ናት፣ እሷ ባትኖር ኖሮ ዛሬ እዚህ መድረክ ላይ የምታዩኝ ብሩክታዊት አልሆንም ነበር ስትል ከልብ የመነጨ ምስጋናዋን አቅርባለች። አሁንም የሰምሃር እናት ይህንን ዝግጅት የምትከታተል ከሆነ ብሩክታዊት በጥብቅ እየፈለገቻት እንደሆነ መልእክቷን አስተላልፋለች። ይሁን እንጂ ሁሉም ተመልካች በቃለ ምልልሱ አልተደሰተም። ብዙዎች በንግግሯ ውስጥ ያሉ አንዳንድ ተቃርኖችን እያነሱ እንዲህ በሚል ሐሳባቸውን እያጋሩ ነው። ያረፈችበትን ቤት ምግብ ሳይቀር እያስታወሰች ከቤት የጠፋችበትን ከባድ ምክንያት አላውቅም ማለቷ አያሳምንም ሲሉ መከራከሪያ ነጥባቸውን ያነሱም አልጠፉ። በተለይ የልጇን አባት ማንነት አስመልክቶ የሚወራውን የባለስልጣን የሚሊዮነር ወሬ በሬ ወለደ ነው ማለቷ፣ የሀብቷን ምንጭ የኦንላይን ቢዝነስ በማለት መደምደሚያ መስጠቷ ትክክል አይደለም የሚሉ አልጠፉም። ብሩክታዊት ግን ለነቃፊዎቿ ቦታ የላትም። እኔ ወደ ኋላ ማየት አልፈልግም። 7 ዓመት ሙሉ የሚሰድቡኝ ሰዎች እዛው ሰፈር ቁጭ ብለው ሲጮሁ፣ እኔ ግን ልደቴን በዱባይና በሲሸልስ አከብራለሁ። ውሾቹ ይጮኻሉ፣ ግመሎቹ ያልፋሉ ስትል ነቃፊዎቿን በይፋ አጣጥላለች። ብሩክታዊትን ከችግር አውጥቶ የቅንጦት ህይወት የሚያኖር የኦንላይን ቢዝነስ ስራ፣ ወንዶቹ ግን ለኪነ ጥበብ የከፈሉት ዋጋ ከችግር ለምን አልዋጣቸውም እየተባለ ነው። ተወዳጁ ተዋናይ ዳኒ ጢሞ በከባድ የዲስክ መንሸራተት ህመም ምክንያት አስቸኳይ ቀዶ ጥገና ቢያስፈልገውም በገንዘብ እጥረት ሕክምናውን መሸፈን አልቻለም እየተባለ ነው። ያቺ መልካም ሴት በሰዓቱ ባታገኘኝና ቤቷ ወስዳ ባታኖረኝ ኖሮ ዛሬ እዚህ የሰይፉ መድረክ ላይ የምታዩኝ ብሩክታዊት አልሆነም ነበር። ህይወቴና ታሪኬ በጣም ዘግናኝ በሆነ መንገድ ሊቀጭ ይችል ነበር። ዛሬ ላይ ሁላችንንም እንባ ባይን ያደረሰ እጅግ ልብ የሚነካና እስካሁን ተደብቆ የቆየ የእውነተኛ ህይወት ኑዛዜ ከቅንጧና ውባ ተዋናይት ብሩክታዊት ሽመልስ ብሩኪ አንደበት በሰይፉ በኢቢኤስ ፕሮግራም ላይ ተደምጧል። ዛሬ ላይ በኢንስታግራም ላይ ከ1 ሚሊዮን በላይ ተከታይ ያላት፣ ልደቷን በዱባይና በሲሸልስ የምታከብርና በአዲሱ ዲዛይነሮቹ በተሰኘው የኢቢኤስ ድራማ ላይ መሪ ተዋናይ ሆና የምናያት ብሩክታዊት ከዚህ ስኬቷ በስተጀርባ ግን በሰው ሀገር ብቸኝነት፣ ረሃብና ከባድ ፈተናዎችን አልፋ እዚህ መድረሷን ስትናገር ማልቀሷ ብቻ ሳይሆን የሁላችንንም ልብ የነካ ነበር ይላል። ብሩክታዊት በ15 ዓመቷ በልጅነት ግልፍተኝነትና በጥጋብ ከቤት ወጥታ ወደ አዲስ አበባ ስትመጣ የገጠማትን ታሪክ ስታወራ ስሜቷን መቆጣጠር አልቻለችም። ምንም የምታውቀው ሰው ዘመድም ሆነ የምታድርበት ቦታ ሳይኖራት ከሐዋሳ በተነሳችበት አውቶቡስ ውስጥ ለስታለቅስ ያገኘቻት አንዲት ሴት ያደረገችላትን ውለታ በእንባ ታጅባ ትናገራለች። ያቺ ባታውቃት መኪና ውስጥ ስታለቅስ አይታ ያሳዘነቻት መልካም ሴት ሞጆ ላይ ምግብ ተጋብዛት አዲስ አበባ ልደት አካባቢ ወደሚገኘው ቤቷ ወስዳ ከ5 ዓመት ልጇ ከሰምሃር ጋር ለ1 ሳምንት ሙሉ በደግነት ተንከባክባ አሳድራታለች። በኋላም ምክር ሰጥታ ወደ ቤተሰቦቿ እንድትመለስ አድርጋለች። አሁን ላይ ያችን በችግሯ ጊዜ የደረሰችላትን የሰምሃርን እናት በይፋ እያፈላለገቻት ትገኛለች። ይህ ብቻ አይደለም። ብሩክታዊት በ16 ዓመቷ በድጋሚ ወጥታ ራሷን ለመቻል በአዲስ አበባ ውስጥ የጀመረችው የብቸኝነት ህይወት ሌላው አስገራሚ ታሪክ ነበር። በ800 ብር የምትከራያት ጠባብ ክፍል ውስጥ በ2500 ብር የገዛቻት አልጋና ፍራሽ እንዲሁም ስቶብና ትንሽ ፋና ቲቪ ይዛ ኑሮን ከዜሮ የጀመረችበትን ጊዜ ታስታውሰዋለች። በወቅቱ ለረጅም ጊዜ ጥቅል ጎመን በቲማቲም ብቻ እየሰራች እየበላች ማንም ለረዳት ሳይኖራት በፈጣሪ ጥበቃ ብቻ እዚህ ደረጃ መድረሷን ትናገራለች። ሴት ሆነሽ ቆንጆ ሆነሽ ደግሞም በአዲስ አበባ ላይ ብቻሽን ስትሆኚ የሚገጥሙሽ ፈተናዎች ቀላል አይደሉም። ብዙዎች ሊያታልሉሽና ሊሸውዱሽ ይሞክራሉ፣ ግን ፈጣሪ ከክፉ ሁሉ ጋርዶ ጠብቆኛል ትላለች። በሶሻል ሚዲያ ላይ ስለሚወሩባት ወሬዎች የፕላስቲክ ሰርጀሪ፣ የከንፈር ስራ አድርጋለች ስለሚሉ ትችቶችና ስለ ትዳር ወሬዎቹ ስትጠየቅም በጣም በሳልና አስተማሪ ምላሽ ሰጥታለች። ክብደቷ ከ50 ኪሎ ወደ 72 ኪሎ በራሷ ፍላጎትና በደም አይነቷ ምግብ አመጋገብ መጨመሩን፣ ቁመቷ 1.8 ሜትር በመሆኑ ክብደቷን ለሰውነቷ ተስማሚ እንደሆነና ጅም በመስራት ራሷን እንደምትጠብቅ ገልጻለች። ወሬዎቹን ሁሉ በሬ ወለደ ስትል አጣጥለዋለች።
በተለይ ደግሞ ሶሻል ሚዲያ ላይ ሌት ተቀን ለሚሳደቡና ለሚተቹ ሰዎች የሰጠችው ምላሽ እጅግ ድንቅ ነው። መኪና እየነዳህ ወደኋላ ካየህ አደጋ ይገጥምሃል። እኔ ትኩረቴ ወደፊት ብቻ ነው። የዛሬ 7 ዓመት እኔን ሲሰድቡ የነበሩ ሰዎች ዛሬም እዚያው ቁጭ ብለው ይሳደባሉ። እኔ ግን ህይወቴን እየቀየርኩ ወደፊት እየተጓዝኩ ነው ስትል ሁላችሁንም ከሰዎች ትችት ይልቅ በራሳችሁ ህይወትና ስኬት ላይ ማተኮር እንዳለብን አስተምራለች። በአሁኑ ሰዓትም በአርቱ ብቻ መኖር ከባድ በመሆኑ ኦንላይን ቢዝነስ በመስራት ራሷን እንደምታሳድግና አሁን ላይ በጥሩ የፍቅር ህይወት መስመር ውስጥ እንዳለች ጠቁማለች። እውነተኛ ጥንካሬና ውበት ከፈተናዎቹ በኋላ እንደሚመጣ ወርቅ በሳት ተፈትኖ ያልፋል። ብሩክታዊትም ለዚህ ትልቅ ማሳያ ናት። ለብሩኪ መልካም የፍቅር እና የስራ ዘመን እንመኛለን የዛሬ መልእክታችን ነው።